በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸውም ሶፊያ ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህንም 3 ልጆች በወለደቻቸው ጊዜ በእሊህ ስሞች ጠራቻቸው። ትርጓሜያቸውም ሃይማኖት፣ ተስፋ፣ ፍቅር ነው። የእርሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮን፣ እግዚአብሔርን መፍራትን፣ የቤተ ክርስቲያንንም ትምህርት አስተማረቻቸው። በከሃዲው የሮሜ ንጉሥ ባሪያኖስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና አመጧቸው። እናታቸውም በማስተማር ትመክራቸውና ታጸናቸው ነበር። እንዲህም ትላቸዋለች፣ ልጆቼ ተጠበቁ፣ የዚህን የኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለም ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሆናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። ዕድሜያቸውም የታላቂቱ 12፣ የሁለተኛይቱ 10፣ የሦስተኛይቱ 9 ነው። እናታቸውም ወደ ንጉሥ ባቀረበቻቸው ጊዜ ታላቂቱን ጲስጢስን እኔ ስሚ፣ ከቤተ መንግሥቴ ታላላቆች ለአንዱ አጋባሻለሁ፣ ብዙ ስጦታም እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧት ጡቶቿንም እንዲቆርጡ እሳትንም ከብረት ምጣድ በታች በማንደድ ባሩድ ሙጫ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ የጨምሯት ዘንድ አዘዘ። በጨመሩትም ጊዜ እየጸለየች በብረት ምጣድ ውስጥ ቆመች፣ ከቶ እሳት አልነካትም። የምጣዱን ግለት ጸጥ ብሎ እንደ ጠዋት ጊዜ ጤዛ ቀዝቃዛ ሆነ። ከዚህ ያሉ ሰዎች አድንቀው እግዚአብሔርን አመሰገኑት። ብዙዎችም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸው፣ በሰማዕትነት ሞቱ። ከዚህም በኋላ የቅድስት ጲስጢስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጽማ የምስክርነት አክሊል ተቀበለች። እናቷም ሥጋዋን አንስታ ወሰደች። ዳግመኛ ሁለተኛዋ አላጲስን አቀረቧትና ደበደቧት፣ ጽኑ ግርፋትንም ገረፏት። ከጋለ ብረት ምጣድ ውስጥ ጨመሯት። በዚያን ጊዜ ቀዝቅዞ እንደ ጧት ጤዛ ሆነ። ንጉሡም ከዚያ እንዲያወጧት ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አድርሳ በመንግሥተ ሰማያት የሕይወት አክሊል ተቀበለች። እናቷም ሥጋዋን ወሰደች። ቅድስቱ ሶፊያም ከሥቃይ የተነሳ እንዳትደነግጥ ስለ ልጇ ስለ አጋጲስ ትፈራ ነበር። ታጽናናትና እንድትታገስ ታደርጋት ነበር። በዚያን ጊዜ ወስደው ከመንኮራኩር ውስጥ ጨመሯት። እግዚአብሔርም መልአኩን ልኮ ያንን መንኮራኩር ሰበረው፣ እርሷም በደህና ወጣች። ዳግመኛም እሳትን አንድደው ከውስጡ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያን ጊዜ እሳቱ እንደ ጠዋት ውርጭ የቀዘቀዘ ሆነ። ከዚያም ያሉትን ሰዎች ብርሃን የለበሱ 2 ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎችም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሳቸውንም ቆርጠዋቸው በሰማዕትነት ሞቱ። ያችንም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጸመች። ሁሉም የማያልፍ የማይጠፋ ሰማያዊ መንግሥትን ወረሱ። የከበረች ሶፊያም የ3 ልጆቿን ሥጋቸውን ወስዳ ገነዘቻቸው። ወደ ከተማውም ውጭ አድርሳ በዚያ ቀበረቻቸው። በሦስተኛውም ቀን ወደ መቃብራቸው ሄዳ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናውንም ተቀብሎ ነፍሷን ወሰደ። ምዕመናን ሰዎችም መጥተው ገንዘብ ከልጆቿ ጋር ቀበሯት። በከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣ አጥንቶቹም እስከሚታዩ ሥጋው ሁሉ ተሰነጣጠቀ፣ እጆቹም ተቆራረጡ። ከእርሱም ደመና መግል ፈሰሰ፣ ትልም ይወድቅ ነበር። ሁለመናው ተበላሽቶ በክፉ ሞተ። ስለዚህ እነዚያ ደናግል ጌታ ተበቅሎታል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳስ አባ ሚናስ አረፈ። እርሱ ለአባቶች ሊቃነ ጳጳሳት 47ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎውንም ፈጽሞ መንጋዎቹን በመጠበቅ እግዚአብሔርንም አገለገለው። የሹመቱ ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
5ቱ ደናግል ሰማዕታት። በዚህችም ዕለት የከበረች ቴከላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል ኃጥእ ቄስ እጅ በሰማዕትነት ሞተች። ይህም ፎላ በሚባል ቄስ በአመፅ የሰበሰበውን ብዙ ገንዘብ እንዳለው በከሃዲ መኮንን ዘንድ ነገር ሰሩበት። መኮንኑም ገንዘቡን ሁሉ እንዲወርሱ ታዘዘ። ፎላም ወደ መኮንኑ ሄዶ ገንዘቡን እንዲመልስለት ማለደው። መኮንኑ ስለ እነዚህ ደናግል ሰምቶ ወደ እርሱ እንዲያመጧቸው አዘዘ። በመጡም ጊዜ ፎላን መኮንኑ ለፀሐይ ይሰግዱ ዘንድ እሊህን ደናግል ብትሸነግላቸው ገንዘብን እመልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትነናለህ? አንተ ቀድሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱ ግን መናገራቸውን አልተዉም፣ ስቃይንም አልፈሩም። መኮንኑም ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብን እመልስልሃለሁ አለው። ፎላም እንዳለው አደረገ። ዳግመኛም እኒህን ደናግል ብትገድላቸው ገንዘብን እመልስልሃለሁ አለ። በሰማም ጊዜ ልቦናውን አጽንቶ ሊገድላቸው ሄደ። እንዳስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና። ደናግሉም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችን ክርስቶስን ሥጋውንና ደሙን በእጅ ተቀብለ አልነበረምን? ስለ ገንዘብ ፍቅር እኛን የክርስቶስ በጎች ታጠፋ ዘንድ እንዴት መጣህ? እንዲህም እያሉ ሰልፍ እንደተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑም የፎላን ብላሽነት ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖቱንም አጣ። የደናግሉም ስማቸው ጤቅላ፣ ማርያም፣ ማርታ፣ አመታ፣ አበያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ስሙ መርቅያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦሪኒ በሰማዕትነት አረፈች። የዚህችም ቅድስት እናቷ ክርስቲያናዊት ናት። አባቷ እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ 12 ደናግል ጋር ወደዚያ ያስገባት። ከልጁ ጋር የሰግዱላቸው ዘንድ 17 ጣዖታትን አመጣላቸው። በላዩም በሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲት ዕለት ዓይኖቿን ወደ ምስራቅ ቀና ባደረገች ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበር። ከማዕዷም ላይ ጥላው መጣች። ዳግመኛም ወደ ብርሃም ስትመለከት ቁራ መጣ። በአፉም ከይሲ ይዞ ነበር። ከማዕዷም ላይ ጥሎት ወጣ። አደነቀችም። በዚህን ጊዜ አባቷ የሰጣት መምህሯ መጣ። ያንንም ራእይ አወራችለት። እርሱም ሲተረጉምላት ርግብ የጥበብ ነገር ነው፣ የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው፣ ቁራም ንጉሥ ነው፣ ከይሲውም መከራ ነው። አንቺም በርቺ ጠንክሪ፣ በክርስቶስ ስም መከራ ትቀበይ ዘንድ አለሽና የሕይወት አክሊልም ትቀበያለሽ አላት። ከዚህም በኋላ ባደገች ጊዜ አባቷና እናቷ ወደ እርሷ መጥተው ስለ ጋብቻ ተናገሯት። የከበረች ኦሪኒም እስከ 7 ቀን ታገሱኝ አለቻቸው። ከዚህም በኋላ እርሱ የመረጠውን መንገድ ይመራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔርን መልአክ መጥቶ በርቺ፣ ኃይልንም ልበሺ፣ ሐዋርያው ጢሞቴዎስ ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ። ሁሉንም አስተማራት። ከበታቹም ውሃ ፈለቀ። በውሃውም ላይ ጸለየና በአብ በወልድ በመንፈስ ቅዱስ ስም አጠመቃትና ከእርሷ ዘንድ ሄደ። በዚያም ጊዜ ቅድስት ኦሪኒ ተነስታ የአባቷን ጣዖቶች ሰበረች። አባቷና እናቷን በመጡ ጊዜ እንደ ቀድሞ ስለ ጋብቻ ተናገሯት። እርሷም እኔስ ለሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄአለሁ አለቻቸው። ንጉሥ አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሿም እየጎተተ አወረዳት። እናቷም እያለቀሰች በራሷም ላይ አመድ እየነሰነሰች ትከተላት ነበር። በሰንሰለት ታስረው የሚቀለቡ 4 ፈረሶችን አምጥተው ከጅራታቸው ላይ ቅድስት ኦሪኒን በራስ ፀጉሯ አስረው እንዲያስጎትቷት ንጉሥ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሡ ቀኝ እጅ ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦሪኒም ተነስታ ጸሎት አደረገችና ንጉሥ አባቷን ከሞት አስነሳችው። የተቆረጠችውንም እንደ ቀድሞ መለሰችው። ሕዝቡም ይህንን ድንቅ ሥራ አይተው ከንጉሥ አባቷ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ።
ንጉሥ ዳኪዎስም ሰምቶ ወደዚያች አገር ገባ። የከበረች ኦሪንንም ይዞ በራስ ጠጉር ይሰቅላት ዘንድ አዘዘ። ዳግመኛም እባቦችና ጊንጦች ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትም ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞ በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ፣ ንጉሡም ሞተ። የዳኪዎስ ልጁ ሰምቶ መጣ፣ ያችንም አገር ከበባት። ቅድስት ኦሪንም ይዞ የተሳሉ መርፌዎችና በእጆቿ በእግሮቿ እንዲሰገስጉ በጀርባዎቿም ላይ አሸዋ የተመላ ዳውላ አድርገው ከ4 ፈረሶች ላይም አስረው ሥጋዋ ተበጣጥሶ እስኪጠፋ ድረስ እንዲያስሮጧቸው አዘዘ። በዚህም አልቻሏትም። ያንን ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦሪንም ሃይማኖትን አስተማረች። በሽተኞችንም እየፈወሰች ሙታንን እያስነሳች ተቀመጠች። 4ተኛ ንጉሥም መጣ። የቅድስት ኦሪንም ዜና ሰምቶ ወደ እርሱ አስቀረባትና ለአማልክት ትሰዋ ዘንድ አስገድዳት። እምቢ ባለችውም ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳት ውስጥም በደህና ወጥታ የረከሱ አማልክቶቹን ዘለፈች። ንጉሡም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። 5ተኛው የፋርስ ንጉሥ መጣ። የከበረች ኦሪንም ይዞ በእጁ በያዘው ጦር ወጋትና ሞተች። ከእግዚአብሔር የታዘዘ መልአክም መጥቶ ከሞት አስነሳት። በክብር ባለቤት በክርስቶስ ስም እያስተማረች ወደ ከተማ ውስጥ ገባች። ከጥቂት ቀኖችም በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የመለኮትን ነገር የሚናገር የጎርጎርዮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ይህም አባት በዮርዳኖስ ገዳም የሚኖር ነበረ። ከመነኮሳቱ አንዱ እየሰገደ እንዲህ ብሎ ጠየቀው፣ አባቴ አክርስጥሮስ ሆይ ከእኔ ጋር ፍቅርን አደርግ እጠቀምበት ዘንድ ሥራህን ሁሉ ንገረኝ አለው። ሽማግሌው አክርስጥሮስም እንዲህ ብሎ መለሰለት፣ ልጄ ሆይ ጎልማሳ ሆኜ ሳለ በመነኮስኩ ጊዜ በዚያ ያጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ ይሄድ ነበር። 12 ደረጃዎች አሏት። በእያንዳንዷም ደረጃ መቶ ስግደቶችን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞች ጋር የማኅበሩን የጸሎት ሥርዓት እፈጽማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሊቶች በአንዱ የተለመደ ጸሎቴን ከፈጸምኩ በኋላ ልቦናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሱ 2 ሰዎች መቅረዞችን ሲያበሩ እኩሌቶቹ ሲበሩ እኩሌቶቹ ሲጠፉ አየሁ። እኔም ይህ ሥራ ምንድን ነው አልኳቸው። እነዚያም አባቶች ባልንጀራውን የሚወድ መቅረዙ ይበራለታል አሉኝ። እኔም ደግሜ መቅረዜ የቱ ነው አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራሃለን አሉኝ። በነቃውም ጊዜ ማንንም አላገኘውም። ከዚህም በኋላ አባ ክርስጥሮስ ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚል ቃል መጣ፣ ከአባቶች ጋር ትኖር ዘንድ ወደ ገዳም ተመለስ። ከዚህ በኋላ በተመለሰም ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የቅድስት ኦሪኒ ማኅበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለደናግል ማርያ ወማርታ ጤቄላ አበያ ወአመታ እንዘ ኢይትአንተላ ህቀ ወኢይትአተታ በሰይፍ ቀሲስ መምህሮን ዘተሴሰየ ማውታ ተውላጠ ነዋዩ ኃላፊ ህቡረ ዘሞታ ሰላም ለሚና ዘተህርየ በድልው ሊቀ ጳጳሳት ይኩን እምሆልቅ አበው ጉስ በምንዳቤ ወበመናስው ይትኖለወኒ ተንባሌሁ በውስተ ኩሉ ፍናው እምኃይለ ጋኔን ዘያውር በበዱ ሰላም ለኦሬኒ ሰናያተ ዝክር ወስም ዘበትርጓሜሁ ሰላም እስመ ኮነንዋ ላቲ በዘዚአው ህማም በእንተ አውስቦ ስርዓተ ሥጋ ወደም ውስተ ህሊናሃ ኢስወጠት ምክረ አብ ወእም ሰላም ለአክርስጥሮስ አመ ህሊናሁ ተፄወወ ርእሱያነ ልብስ ጻዕዳ ረኪቦ ደወ እምሉ ዘይቤ ነገረ መይዳን ለበወ በምልአ ልብከ ተፋቀር አሃወ ከመ ቀንዲልከ ያስተሪ ህትወ ሰላም እብል ለብዙኃን አእላፍ እለ ነጸሮሙ አምኑ ትንሣኤ ኦሪኒ እሞት ወእሉ አሃው ዘእምአሐቲ ጥምቀት ይሰውሩኒ በጽድቆሙ እምጌጋይ ክሱት ኀፍረተ ባይል ፍጹመ ከመ ይሰውር ቤት
ዘአቅረብኩ ማሕሌተ አዘኪርያ አእላፈ እምዕለ ተጸምዱ ከዘልፈ ለላ አነብብ ከብዘንዴቴ መጽሐፍ እንተረሰይከ እግዚኦ ጸዲቀ መበለት ውኩፈ እምእለ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልይስ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፎን ዘይደርስ ለዘአንብቦ ዘተርጉሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም ማራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ